ዝም ብለሽ ብቻ እንደኔ ነው የምፈልገው ምንም አይነት ነው የምንሄደው ዝም ብለሽ በቃ ስለምንሄድበት እኔ ማወቅ የምፈልገውን ነገር ወደማቀበት ቦታ እሄዳለሁ ምንድነው ያደረጋችሁ ያላችሁት እያየሽኝ ብታወሪ ነው የሚሻልሽ ማን ሰማልኝ ቀርቦ ከሚስጥሬ እያየሽኝ ታውሪ እኮ ማለት አንተ በእኔ ህይወት ያለ ፍቃዴ ማንኛውም ነገር ታደርጋለህ ተወስነህ አሁን እዚህ ደረስና አዲስ አበባ ደረስን ንገረኝ ማን እንደማገኝ ይሄ መንገድ እኮ ነው ያቅቶኝ አይደለም እዚህ የመጣሁት አይደል አይኔን እያየሽ አውሪኝ እኮ ነው የምልሽ አይደል እንዴ አይኔን እያየሽ አውሪኝ ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን እኔ ደህና ነኝ ያው ሰሞኑን እየተፈጠረ ያለውን ነገር ታውቃላችሁ ማለት እጅግ በጣም ጥሩ ስሜት ላይም አይደለም ማለት ይሄንን ለእናንተ ለማሳወቅ ነው የመጣሁት ማለት ሁሉንም ነገር እዚህ ጋር ስለጀመርኩኝ ከእናንተ ጋር ለዚህ አሁን ያለችበትን ሁኔታ ከእናንተ ጋር ማለት ሆኜ ስለጀመርኩት መጨረሻውም ከእናንተ ጋር ነው መሆን ያለበት ለዛ ነው አሁን ካሜራ ይዤ እናንተ ጋር የመጣሁት ምን መሰላችሁ አይታችኋል ትላንትና ጠርተናት ያ ሁሉ ሰዓት ስንከራከር አይታችኋል አወራናት እጅግ በጣም በህይወቷ ድረስ መተውባት እንኳን ለኛ ምንነቱ ልትነግረን አልቻለችም ይሄ ደግሞ በጣም ነክቶኛል እጅግ በጣም በዚህ ነገር ተሰምቶኛል ማለት እንደ አንድ ወንድም ምን ያህል ለሷ እንደምቆረቆርና ለሷ ያለኝ ነገር ታውቃላችሁ ግን ደግሞ ይሄን ልትረዳ አልቻለች መጥፎ ነገር ውስጥ ትገባለህ ትላለች የትኛውም ነገር ውስጥ እንኳን ቢሆን እውነቱን ልትነግረኝ ይገባ ነበር እና ዛሬ ላይ እጅግ በጣም ከምነግራችሁ በላይ እንቅልፍ ነስቶኝ ያደረው ካቅሜ በላይ ሆኗል በቃ እንትን ከምለው ነገር በላይ ሆኗል ልቆጣጠረው እንኳን አልችልም ምንድነው ካላችሁኝ ልትነግረኝ አልቻለችም እውነቱን ላውቅ አልቻልኩኝም ማንነው ምንድነው ብዬ ጠይቃታለሁ አንድም መፍትሄ የሰጠችኝ ነገር የለም ስለዚህ ካሁን በኋላ መፍትሄ ላገኝ ወደምችልበት ነገር እገባለሁ ማለት ነው መፍትሄ ላገኝ ወደምችልበት ነገር ማለት በቃ እንሄዳለን አሁን ጠራትና ይዣት የምሄድበት ቦታ አለ ይሄን ነገር ላረጋግጥበት ላቀበት ወደምችለው ቦታ ይዣት ሄዳለሁ ማለት ምን እንደሆነ እሷም የምታውቀው ነገር የለም አብረን የምናየው ሆናል ያው እኔ እጅግ በጣም የጠረጠርኩት ሰው አለ ትላንትናም እያልኩኝ ነበር በራሴ መንገድ አረጋግጣለሁ ብያለሁ አሁንም ቢሆን በራሴ መንገድ ይዣት ሄዳለሁ ምንም የምታውቀው ነገር የለም ይዣት ሄዳለሁ ማረጋግጣውን በራሴ መንገድ አረጋግጣለሁ ማለት ነው የምጠረጥረውን ሰው እንግዲህ እናንተም ታዩታላችሁ እንትንም ምን ሊሆናል ጊዜ የምፈታ ይሆናል እንደምታዩት እናንተም ተጨንቃችኋል ኮሜንት ላይ ንገሩን እያላችሁ ነው ልክ እንደናንተ እኔ ማወቅ ፈልጋለሁ ስለ እያንዳንዱ ነገር ማወቅ ፈልጋለሁ እንዴት የሁሉ ነገር እኔ ሳላቅ ሊፈጠር እንደቻለ እንደወንድም በጣም ተሰምቶኛል በጣም የዚህ ጉዳይ ስለዚህ ለእናንተም ለኛም መፍትሄውን ለማወቅ ሌላም ነገሮችም ሳይባባሱ ቶሎ ለመድረስ ይዣት ሄድና እውነቱን አወጣለሁኝ ማለት ነው እንግዲህ ነፃነት እንዳያችሁት ነው ማለት እኔ እጅግ በጣም እንደምታከብረኝ ነው ምን ያህል እንደምቆረቆርላት ታውቃላችሁ በዛ ሁኔታ ላይ ይሄን ያህል እሷ እየሆንላትና እየተጨነቅንላት አንድም ነገር ልትነግረን አልቻለችም ማለት ለምን እንደሚሆን ይሄ ምንም የማውቀው ነገር የለም በቃ ለኛ እንዳላት ክብርና እንደምታወራው ከሆነ ቀጥታ ልትነግረን ይገባ ነበር ግን አንድም ነገር የለም እኛንም እንቅልፍ መንሳት መጨነቅ ውስጥ ነው የከተተችን ከኛ አልፎ ብዙ ቤተሰቦቻችንን የማይሆን ነገር ውስጥ ከታብናለች ስለዚህ ምን አይነት ሰው የሆነች እንደሆነ አላውቅም ከመጥፎ ነገር ወጣ ደግሞ ወደ ራሷ ገባች ራሷን አስተካከለች ሳቀች ተደሰተች ስንል ደግሞ ጭራሽ ወደማይሆን ነገር ውስጥ ተመልሳ ገብታብናለች አሁን ያንን ማስተካከል እፈልጋለሁ አሁንም ያው ቃሌን አልረሳውም ሁሌ ካጠገብሽ ሆናለሁ ብያታለሁ ያን እንኳን ቢሆን አሁንም ማስተካከል የምፈልገው ከሷ አጠገብ መሆኔን ለማሳወቅ ነው እውነቱ ምን ያህል ከባድም ቢሆን ከባዱን እንኳን እውነት መቀበል እንፈልጋለን እኮ ግን እንዴት ሆነ ከማን ሆነ መቼ ሆነ የሚለውን ማወቅ እንፈልጋለን በቃ እኔ አይደለም ሙሉ ይሄን ስለዚህ ነገር የሰማ ሁሉ ሰው ማወቅ ይፈልጋል እንግዲህ ጭንቀቴ ይጋባባችኋል ብዬ አስባለሁ እጅግ በጣም ጨንቆናል ያው ማለት ይሄን ነገር ከነጭራሹ ቃል የገባነው አንተም ሁላችንም እኔም ሁላችንም ማለት ትችላላችሁ ከጎኗ ነን ያለነው ግን እሷ ይሄንን ከጎኗ መሆናችንን እየቆጠረችውም አይደለም እሱ በእኔ ያው አሁን ምንድነው እንደሰማሽው ነው ያለው ነገር ያው ነፂን ይዘሻት ትመጫለሽ ምንም ዝም ብለሽ ይዘሻት ነው ማዘጋጀት ያለብሽን ትንሽ ነገር በቦርሳ አዘጋጅላት ከዛ ምንም እንትሳተል ይዣት ሄዳለሁ ማለት ነው እንግዲህ ትምጣና ያው ምንም ክርክርም የሚፈጠር ነገር አይደለም ትሄዳለች ነው እዛ ነገር ውስጥ መግባት አንፈልግም ቀጥታ መወስነው ውሳኔ ነው ማክበሯንም መውደዷንም ላውቅ የምችለው ካሁን በኋላ በዚህ ነው እምላትን ስትሰማ ነው
ጭንቀት ውስጥም ከዚህ የበለጠ ጭንቀት ውስጥ ባትከተኝ ደስ ይለኛል። ጭንቀት ውስጥ ብቻ ሳይሆን መጥፎ ሰውም እያደረገችኝ ነው። አሁን እንግዲህ ምላሿ ራሱ ምን እንደሚሆን አላውቅም። እስኪ እናያለን። ምንድነው? ምን አልሻት? አይ የት ነው የምንሄደው? ራሴ ነኝ ያዘጋጀው። የምንሄድበትን ቦታ ያው እንግዲህ እሱ ለኔ ትያለሽ። ምንድነው ካንቺ መፈልገው? ዝም ብለሽ ብቻ ምንም ትሳቲ ያመጣችልሽን ያዡ ዝም ብለሽ ብቻ እንደኔ ነው የምፈልገው። ምንም አይነት የት ነው የምንሄደው? ዝም በቃ ብለሽ ስለምንሄድበት እኔ ማወቅ የምፈልገውን ነገር ወደማውቅበት ቦታ እሄዳለሁ። ራሴ ጠረጠራለሁ ወዳልኩት ሰው ጋር እንሄዳለን። በቃ እንዴት እኔ ቆይ ነፃነት መልሽ እንዳትመላለሹ ዛሬም አይደለም ዝም ብሎ እንሂድ ብሎኝ እንዴት ነው የሚሄደው? የት እንደሚሄዱላ አላውቅም። ቤት ከተቀመጥኩበት ነው አንስተሽ ያመጣሽኝ እና እሱ ገደል ያስገባሻል እንዴ? ወደሚስተካከልበት መንገድ ነው ይዞሽ የሚሄደው። ይኸውልሽ ስሚ ነፃነት፣ አንቺ አልናገርም ብለሻል። በራሳችን መንገድ እዛ ቦታው ድረስ ይዘንሽ እንሄዳለን። ያኔ በቃ አሁን ስሚኝ፣ ይኸውልሽ ዝም ብለሽ አንቺም ስሚኝ። ምንም ይሄ እንደዚህ ነው ጥያቄ ምናምን አልፈልግም። ሰሚኛለሽ? ምንም አይነት ጥያቄ አልፈልግም። ማወቅ የምፈልገው ነገር አለ፣ እንሄዳለን። በቃ ከዚህ በላይ ምንም አይነት ጭንቀት ውስጥ መግባት አልፈልግም እኮ። የት ነው የምንሄደው? አያገባሽም፣ በቃ አያገባሽም። እኔ ራሴ ወደምሄድበት አርፈሽ ትሄጃለሽ። ሰሚኛለሽ? በቃ ተግባብተናል። ምንም አልተግባባንም አቤት እኮ አሁን እንግባባለና በቃ እንግዲህ ቤተሰብ እንዳልኳችሁ ነው። ማወቅ የምፈልገው ነገር አለ፣ ማጣራት የምፈልገው ነገር አለ። እንሄዳለን። እናንተም አብራችሁ ሆናችሁ ማወቅ የምትፈልጉትን መልስ እንድታቁ እንግዲህ ያው ወደ እናንተ ወደ ካሜራ ፊት ይዤ የመጣሁት ድጋሚ ዛሬ የመጣሁት ቅድም እንደነገርኳችሁ ነው። እናንተ ጋር ስለጀመርነው ነው እንጂ ይሄ እንደ ቤተሰብ በውስጥ ማድረግ እንችል ነበር። በቃ ልክ የእህቴን ጉዳይ ራሴ በሚስጥር መያዝ እፈልጋለሁ። ግን መጀመሪያ ይሄ ነገር ሲነገረኝ ሚዲያ ፊት ወጥቶ ነው የተነገረኝ። ካሜራ ፊት ለፊት የተደቀነው ነው ይሄን ነገር የሰማሁት። ስለዚህ ለኛም ዱብዳ ነው፣ እናንተም ዱብዳ ነው የሆነባችሁ። የምጠረጥረው ሰው አለኝ። ሄጄ ማረጋገጥ ባለብኝ መንገድ አረጋግጣለሁ። ስለዚህ እንሄዳለን ማለት ነው። ያው እንግዲህ መጨረሻውን አብረን ሆነን የምናየው ይሆናል። እናንተም አብራችሁ ነው። ቆይ መጀመሪያ ለኔ ንገሩኝ የት እንደሚሄድና ለምን እንደዚህ ድንገት አስነስታችሁ እንዳመጣችሁ ለምን ነፃነት፣ ይኸውልሽ ምንም የሚያገባሽ ነገር የለም። በቃ ምንሽም ብቻ ነው የምታደርጊው። ሰሚኛለሽ? በቃ የማደርገውን ብቻ ነው። ሲቀጥል አሁን አታድክሚኝም። በቃ ያልኩሽን ብቻ አድርጊልኝ። እንሄዳለን። ጸጥ። በቃ ከዚህ በኋላ ጥያቄ ምንም አልፈልግም። ጸጥ። ነፃነት፣ ዝም። በቃ ሰምተሽኛል? ዝም። ማናየልኝ ተጋያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍሬ እንኳን ጠበቁ እንጂ ቆሜ ኪዳን ምሕረት መቼ ገፋ ነበር በኔ ብቻ ግራት እንኳን ወደደ እንጂ ልቤም አንቺን ብቻ አልክዳላት ገቡም። እንግዲህ ቤተሰቦች ከብዙ አድካሚ ጉዞ በኋላ መተናል። አዲስ አበባ ገብተናል። እንደምታዩት ነፃነትን ይዣት መጥቻለሁ። ምን ያህል አስከፊ ነገር ውስጥ እንዳለሁኝ ማለት እያለፍንበት ያለውን ጊዜ ታውቃላችሁ። ያን ነገር ደግሞ መፍትሄ ለመስጠትና የመጨረሻ በሚባል ደረጃ መፍትሄ ለመስጠት ጥሩ የሚባል ቦታ ነው ያመጣሁት። እዚህ ሁሉም ነገር መፍትሄ እንደሚያገኝ እርግጠኛ ነኝ። ያው መንገድም አድካሚ ነበረ። ለዛ ነው እኔ ከብታጅራ እዚህ ድረስ መጥቻለሁ። ነይ ተነሺ ብሎኝ ድንገት ማለት ነው ከተቀመጥኩበት እሱ ወይም ማስነስታ ስታመጣኝ እስከዚህ ድረስ መጥቼልሃለሁ። ቢያንስ አሁን ያለነው አዲስ አበባ ነው። ንገረኝ፣ ማንን ነው የምታገናኝ? ይኸውልሽ ማለት ከዛም ስንመጣ ማለት ነው ላንቺ ያስረዳዎች ነው የመጣሁት።
ለሷም ለእናንተም መጀመሪያ ነግሬያቸዋለሁ። መፍትሄ ለማግኘት ነው የመጣሁት። ይሄ ነገር ከኔ አቅም በላይ እንደሆነ ነግሬያቸዋለሁ። ስለዚህ ከኔ አቅም በላይ ነው ማለት ደግሞ የሚመጣውን ሰው ቦታው ላይ ሲደርስ ነው የምታየው። እስከዛ ድረስ ታግሰይ ዝም ብለሽ እንድትቆሚ ብቻ ነው የምፈቅድልሽ። አይ በዚህ ልክ ነፃነት አይደለም አቤል፣ በዚህ ልክ እኔ ለምን ወደ ኋላ ለማድረግ እንደፈለክ አልገባኝም። አንቺን ወደ ኋላ ማድረግበት እንኳን አልፈቀድክልኝም። ምንም ካለ በቃ ለምንድን ነው ታዲያ እዛ ለምን ቃል መናገር የፈለግሽው ነገር ካለ ብታጀራውን አትነግሪኝም ነበር እንዴ? ላውራ ሰጠኸኝ እንዴ? እሱን ተውና አሁን እዚህ ደረስና አዲስ አበባ ደረስን፣ ንገረኝ ማን እንደማገኝ እኮ ሲመጣ ታየዋለሽ። በቃ አቤል ምን እያልከኝ እንደሆነ ጨራሽ አልገባኝም እንዴ። አሁን እኮ እኔ እንዲገባሽም አልፈለግኩኝም። ይኸውልሽ ነፃነት፣ አንቺ እንድትሰሚኝ የምፈልገው ማለት ነው አንደኛ ቡታጀራ ሆነን ነገሩን ማስረዳት ብትፈልጊና ቃል አላወራሁኝም ምናምን ትያለሽ ማስረዳት ብትፈልጊ ቀድመሽ ለኔ መንገር ትቺ ነበር። አፌን እኮ ሲያስከኛ እኮ ታዲያ መጀመሪያ ማውራት ትቺ ነበር። ማልፈልገውን ነገር እንድናገር ታደርገኛለህ። ቢያንስ እኮ እኔ የማወቅ መብት አለኝ። ማገኘውን ሰው የማወቅ መብት አለኝ። መጀመሪያ እድሉን ሰጥቼሻለሁ አንተን ስለማከብር ስለ ሁሉም ነገር እኮ ነው እድሉን ሰጥቼሻለሁ ስለ ሁሉም ነገር። አሁን ከኔ አቅም በላይ ሆኗል። እኔ ደግሞ የምፈልገው በቃ ከኔ አቅም በላይ ሆነ ነገር አሁን ከላይ ላይ አውርዶ መስጠት ነው የምፈልገው። አንተ እኮ መረጋጋት አልቻልክም። ከኔ አቅም በላይ ሆኗል ምናምን አትበል ነው በቃ እንዴ ስለሆነ እኔ ነኝ እኮ ማቀው ሁሉንም ነገር ወስኜ ነበር የመጣሁት ያኔ ወደ ኋላ አልመለስም። ግን አሁን ማግኘት ያለብኝን ሰው ልታገናኘኝ የፈለከው ሰው ንገረኝ። እኔ እንድትነግሪኝ አልፈልግም። አሁን ላይ ለሚመጣው ሰው ራስሽ ትነግሪዋለሽ። በቃ እኮ ንገረኝ የሚመጣው ሰው ማን ነው? ሲመጣ ታየዋለሽ። በቃ አቤል ምን እያልከኝ እንደሆነ ገብቷል። ግን ይኸውልሽ ነፃነት፣ ይሄንን ውሳኔ ወስኜ የመጣሁት እኔ ነኝ አይደለ? ስለዚህ ካሁን በኋላ በውሳኔ ምንም ወደ ኋላም አልልም አልመጸጸትበትም ማለት ነው። የፈለግሽውን ነገር ብታወሪ ማለት ነው የምጸጸትበት ነገር አይደለም። በቃ እንቀጥላለን። ዝም ብለሽ የማደርገውን ብቻ እኮ ማለት አንተ በእኔ ህይወት ያለ ፍቃዴ ማንኛውም ነገር ታደርጋለህ ትወስናለህ ማለት ነው። ምንድነው በእኔ ህይወት የምትይው? እና ቢያንስ እኮ የምታገናኘኝን ሰው ለመንገር ፍቃደኛ አይደለህም። ለምንድነው የምነግርሽ? በቃ የምታየው ነገር እኮ ነው ይሄ ደቂቃ የማይፈጅ ነገር ምንም እንደዚህ የሚያንገበግብሽ። እኔ ማገኘውን ሰው የማወቅ መብት የለኝም። አሁን አልሰጠውሽም መብቱም እንዴ? መጀመሪያ እኮ ብዙ መብት ሰጥቼሻለሁ። ብዙ ነገር እንዴ እድሉን ሰጠውሽ እኮ። አይ በጣም ከልክ በላይ እያጨናነከኝ ነው። እኔ ለምን እንደሆነ አልገባኝም። አንቺ ጭራሽ ስለአንቺ መጨናነቅ ነው እንዴ የምታወሪው? እንዴ አዎ፣ ስለዛ ነው እኮ እንቅልፍ ነስተንሽ ነው። ምንድነው ይሄ? እሱን አስቤ ተኝቼ እኮ አላውቅም ታውቂያለሽ። ግን እኔ እሱን አስቤ ነው ከቡታጅራ ድረስ ተነስቼ አዲስ አበባ የመጣሁት እኮ። ታዲያ እሱን ካሰብሽ ዝም ብለሽ የማደርገውን ነገር ብቻ እንዴ ስለአንቺ መጨነቅ ታወሪያለሽ እንዴ? እኛ የነበርንበትን ሁኔታ ታውቂያለሽ መቼም እየሆንኩ ያለሁትን ነገር እኮ። እኔ ምንም አልሆንኩም ማለት ነው። እናንተ አላልኩኝም። አሁን እንደዛ ብለሃል። አንቺ ያልሽውን መልስ እየሰጠሁሽ ነው። አላልኩኝም። ዝም ብለሽ ነገር አታጣሚ። ይኸውላችሁ ማለት ስለሚመጣው ሰው እሷ ምንም የምታውቀው ነገር የለም። ለዛ ነው ያልነግራትም እያልኩኝ እየተከራከርኳት ያለሁት። በቃ ይመጣል፣ ታዩታላችሁ። እርግጠኛ ሆኜ ደግሞ ከኔ በተሻለ መፍትሄ ሊሆን የሚችል ሰው ነው። ስለዚህ አብረን እንጠብቀዋለን። እርግጠኛ ነኝ ይመጣል። ከዚህ በኋላ ምንም አይነት ጥያቄ ባትጠይቂኝ ደግሞ ደስተኛ ነኝ። ዝም ብለሽ ቁጭ ሄሎ ወይ ደረስክ? ይመስገን። አዎ ና ያልኩ ቦታ ነኝ። አየሽ ማን ያየልኝ ጠጋ ያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍሬ እንኳን ጠበቁ እንጂ ምንድነው እየተደረገ ያለው? አቤል ምንድነው እያደረጋችሁ ያላችሁት? ምንድነው እያደረጋችሁ ያላችሁት? እያየሽኝ ብታወሪ ነው የሚሻልሽ። እያየሽኝ አውሪ እስኪ። ምንድነው የተደረገው? አቤል ንገረኝ። እንዳወራው ነው በቃ። ተነጋግራችሁ ቤተሰብ ማዋረድ ነው አይደል የተያዘው እዚህ ቤት? እዛ አይደለም። አሁን እኔ እኮ እዚህ ይሄን ነገር ይዤ የመጣሁት ከኔ አቅም በላይ ስለሆነ ነው። በቃ ለአንተ ለመስጠት ነው የመጣሁት። ኤቭሪቲንግ
ቪዲዮዎች ላይ እያየው ነው የተፈጠረውን ነገር ሙሉ ለሙሉ በስልክ ከነገርከኝ በላይ አይቻለሁ። ቪዲዮዎች ላይ ምንድነው እያደረጋችሁ ያላችሁት? ምንድነው እየተካሄደ ያለው? ያው አሁን እንደዚህ ነው ይሄ ነው ብዬ የምነግርህ ነገር የለኝም። እና እስኪ ማለት ጠጋ ብለሽ ምንድነው እስኪ ንገረኝ አንቺ ምንድነው ከበስተጀርባችን እየተሰራ ያለው? እኔ ምንም ሳላቅ ምንም ሳልሰማ ሌሎች ኢሹዎችን ጥቃቅን ኢሹዎችን ስታነሺ ዝም ብዬ በቃ አለፍኩት። አሁን ደግሞ ምንድነው ምን ይዘሽ የመጣሽ? ንገረኝ። አይነኝ ያይሽ ንገረኝ። አውሪ እንጂ ምንድነው የሚዘጋሽ? ምንድነው አውሪ የምትለኝ አቤል? በቃ አሁን ይኸውልሽ አሁን እኮ እስካሁን ለኔ መልስ አልሰጠሽኝም። አሁን አውሪ። ምንድነው ወደዛ ምዞሪ ወደዚህ ምዞሪ? በቃ ቀጥ በይና አውሪ። ምንድነው የተካሄደው? የምሰማው ማየው ነገር እንዳለ ሁሉም እውነት ነው? ይሄን ብቻ አዎ በይኝ። ከዛ በኋላ እኔ የማደርገውን አደርጋለሁ። እናወራበታለን። እኔና አንቺ በግል እናወራበታለን። ዝም ብዬ በቃ ይሄ የራሷ ላይፍ ነው ራሷ እንደፈለገች ትሁን ብዬ ዝም ስላልኩኝ ነው ነገሮችን እንደዚህ የምታወዘጋግቢው። ነገሮች ቤተሰብ በዚህ ልክ ማዋረድ፣ ቤተሰብ በዚህ ልክ ታዋርጃለሽ። ካንቺም ማልጠብቀው ካንቺ ማልጠብቀው ነገር ነው እኔ እንትን ያልኩት። እንደዚህ ይደረጋል? እስኪ አይኔን እያየሽ አውሪኝ። አይኔን እያየሽ አውሪኝ እኮ ነው የምልሽ አይደል እንዴ? አይኔን እያየሽ አውሪኝ። አይኔን እያየሽ አውሪኝ። ይሄ ነገር የምሰማው ነገር ሙሉ እውነት ነው ወይስ ውሸት ነው? አሁን አይኔን እያየሽ ብቻ ንገሪኝ። ከዛ በኋላ እኔና አንቺ በምንነጋገርበት መንገድ እንነጋገራለን። እውነት ነው ወይ ይሄ ነገር? በቃ የምሰማው ነገር እንዴ ነፍስ ወደ ምድር አምጥተሽ እንደገና አባቷ ምናምን የሚል አይነት ወሬ እንደዚህ ምን መሰለህ አሁን ነገሩን ስር ሰዷል ማለት አንተ መጀመሪያ እንዳየህም ቀድመህ ብታወራን ራሱ ጥሩ ነበር። እኔ እጅግ በጣም ስለከበደኝና እንደ መጀመሪያ የመፈታው ስለመሰለኝ ነው ዝም ያልኩት። ግን በቃ ከዚህ በኋላ ያለው ነገር ላይ እኔ የምፈልገው እጄን ማስወጣት ነው። ይኸውልህ አቤል አንድ ነገር ልንገርህ። አንተም ስትደውልልኝ እሷም ስትደውልልኝ እኔ ይሄ ነገር በቃ ፌክ ነው ዝም ብለው ለወሬ ነው የጀመሩት ብዬ ነው ያሰብኩት። ገባህ አይደል? አንተም ደውለልኛል ደጋግማ አይደለ? ለበቃ ኖርማል ይሄ ለሚዲያ ምናምን የመጣችሁ ነው የመሰለኝ። እንደዚህ በዚህ ልክ አንተ እኔ ትልልቅ ሰዎች አጎቶቼ ምናምን ትልልቅ አክስቶቼ እስኪደውሉልኝ ፋዘር እስኪደውል ምን አይነት ነገር ነው? ምንድነው እየተካሄደ ያለው? አንተ በዚህ ልክ ራሱ ደብቀህ እንትን ትለኛለህ። አይናው ስልክህን አላነሳውኝም፣ ግን በቃ የትኛውንም ሜትር ተጠቅመህ ለኔ መናገር ነበረብህ፣ ለኔ ማሳወቅ ነበረብህ አይደል? ይሄ ነገር እንዴ አስባል። ይሄ ቤተሰብ በምን ያህል ልክ እየተዋረደ እንደሆነ ይኸውልህ አሁን እኮ ይሄ የቤተሰብ መዋረድ አውቃለሁ። ያንን ብዬ ነው ይሄንን እያደረኩኝ ያለሁት። ሲቀጥል ደግሞ ለአንተ ምን ነግረህ ልክ ከዚህ በፊት እንደተፈጠሩት ኢሹዎች እኔ መፈታው ነው መሰለኝ። በቃ ነገሩን መፈታው ነው መሰለኝ። አሁን ግን ሁሉ ነገር ከአቅሜ በላይ ስለሆነ ነው እዚህ ድረስ የመጣሁት። አቤል በቃ ልክ ነህ አንተ። እኔ ስልክ አላነሳውልህም። እሱን አንተ ባንተ በኩል ያለውን ነገር እሺ ትቼዋለሁ። አንቺ ግን ይሄን ነገር ብቻ አስረጅኝ። እውነት ነው ወይስ ውሸት ነው? በቃ ይሄን ብቻ አስረጅኝና ከዛ በኋላ እኔ የማደርገውን አውቃለሁ። ቪዲዮዎችን እያንዳንዱን አይቻለሁ። ምንም እንድትዋሽኝ አልፈልግም። አውሪኝ እኮ ነው የምልሽ። ምንም ውሸት የለውም። በቃ ሁሉ አውሪኝ ነው የምልሽ። እያየሽ አውሪኝ እኮ ነው የምልሽ አይደል እንዴ? ተረጋጋ እንጂ ታውራኝ። እኔ እኮ ተረጋጋ። በዚህ መንገድ አይደለም። ቤተሰብ ነው አይደል የተዋረደው እዚህ ጋር። ይሄ መንገድ እኮ ነው ያቅቶኝ አይደለም እዚህ የመጣሁት አይደል እንዴ? በቃ ተረጋጋ። ቤተሰብ ሲዋረድ አንተ ደጋግማ ለመደወልና ለኔ ያለማሳወቅህን እሱን እናወራበታለን ብያለሁ አይደል? ግን ከሷ ጋር ያለውን ነገር ራሷ ፌስ ቱ ፌስ እያየችኝ እንደዚህ ነው የተፈጠረው ብላ ትንገረኝ። ከዛ በኋላ ሜዲያ ያለበት በዚህ መንገድ አይደለም። ይሄንን እኮ ነው እንዴት ሆኜ ልረዳው? አንተ የደወሉልኝ ሰዎች ታውቃለህ? ስንት ሰው እንደደወለልኝ? አንተ ምን ሆነሃል? ምንድነው እቺ ልጅ የተፈጠረው? ምንድነው? በጣም ብዙ ነው የደወለልኝ። ቤተሰብ ትልልቅ የማከብራቸው ቤተሰቦቼ ነው የደወሉልኝ። ምንድነው የምመልስላቸው? ምን ሆና ነው? ማላቀውን ነገር ነው አይደለ እየተካሄደ ያለው ነው። ትንገረኝ። ከዛ በኋላ እኔ ለነሱ ምላሽ እሰጣለሁ። የሷንም ህይወት እኮ ነው ነፍስ ነው አይደለ ወደዚህ ምድር ያመጣችው ነው እኮ። አሁን ይሄንን እኮ አውቃለሁኝ፣ ግን አሁን ላንተ እኮ እየነገርኩ ያለሁት ረጋ በልና ነው። ይሄን ነገር በዚህ መንገድ አይሆንም። ነገሩን ልታስተካክል አይደል እንዴ? ምን ላድርግ እኮ ብቻ ቀስ በል መጀመሪያ ተረጋጋ። ከዛ በኋላ ደግሞ እናየዋለን። በቃ ነገሩን ተው። እሺ በቃ ቤት እንሂድ። ነይ ቤት እንሂድ።